ዛሬም የተለያዩ ነገሮችን ለመረዳት ቻትጂፒቲን ብቻ ነው የምትጠቀሙ። ዛሬ እንዴት ፐርፕሌክሲቲ እንደምትጠቀሙ አሳያችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በመጀመሪያ ወደ አፕሊኬሽኑ እንገባለን። እንደምታዩት የተለያዩ ፊቸሮች አሉት። እዚህ ጋር ዌብሳይቱን ሰርች የሚያደርግበት ያሳየናል። እዚህ ጋር ሞዴሉን ያስመርጠናል። እዚህ ጋር ቤስት ሚለውን እያመ የምንጠይቀው ነገር ላይ ጥሩ የሆነውን ያስመርጠናል። የተለያዩ ሞዴሎች አሉ። ቻትጂፒቲ 5 ቲንኪንግ ሚኒ፣ ግሮክ፣ ጄሚኒ፣ ሶራ አሉት። እንዲሁም ቪዲዮ ሳውንዳችን ሪካርድ ማድረግ እንችላለን ማለት ነው። በዛ የመጀመሪያው ፓረንቲንግ ነው። ፓረንቲንግ ላይ ከልጆች ጋር የተያያዙ ነገሮችን ማየት ነው የምንችለው። ሁለተኛው ኮምፔር ነው፣ ነገሮችን ኮምፔር ለማድረግ ነው። ሶስተኛው ትራብል ሾት ነው። ይሄኛው ደግሞ የተለያዩ ፊክስ ለማድረግ የከበዱ ነገሮች ለመጠየቅ የምንጠቀመው ፊቸር ነው። አራተኛው እንደምታዩት ሄልዝ ነው። ከጤና ጋር የተያያዙ ነገሮችን ምንጠይቅበት ነው። ለርን ነው። ይሄ ደግሞ የተለያዩ ትምህርታዊ የሆኑ ጥያቄዎችን ምንጠይቅበት ፊቸር ነው። አሁን ለምሳሌ እዚህ ጋር የቡናን ጥቅም ነው ከጤና አኳያ ማወቅ የፈለኩትና እሱኛውን ጥያቄ አስገባለታለሁ። እንደምትመለከቱት what the health benefits of coffee ብዬ አስገባለታለሁ። እንደምትመለከቱት ፈጣን ነው ሪዮ መልሱ ነው የሰጠኝ። ይኸው የተለያዩ ፎቶዎችን አድርጉበታል። የተለያዩ ማብራሪያዎችን ሰጥቶኛል። ወደ ታች ዝቅ አድርገን እንመልከተው። እንደምታዩት ነው የተለያዩ ማብራሪያዎችን ሰጥቶኛል። እዛውም ከሱ ጋር የተያያዙ ነገሮችን ሌሎችን ርዕሶችን አመጣለና እንደምትመለከቱ ከስር እንዳሉት ደግሞ እንዲጽፍልን ማድረግ እንችላለን። እንደዛው ሞዴሉን ያስመርጣል። ዛሬ ቪዲዮ የተመለከታችሁትን ይመስል ነበረ። ከወደዳችሁትና ሌሎች እንደዚህ አይነት ቪዲዮ እንዲደርሳችሁ ከፈለጋችሁ ላይክ፣ ሰብስክራይብ አድርጉ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ።